በድሮ ዘመን እረኛው ዳዊት በጎቹን ይጠብቃል በየሜዳው ኩራት። በገናውን ይዞ ጌታን ያመሰግናል፣ በቅኔና በዜማ ሁልጊዜ ይዘምራል። አንድ ቀን ግን መጣ ትልቅ ጦርነት በእስራኤል ምድር። በዚያች ሰዓት ግዙፉ ጎልያድ ብቅ አለ ከመሃል። ቁመቱ ረጅም የሚያስፈራ ይመስላል። ማን ይገጥመኛል እያለ ፎከረ፣ ሕዝቡን ሁሉ ሊያስፈራራ ጀመረ። ወታደሮቹ ፈሩ፣ ተንቀጠቀጡ። ከግዙፉ ሰውዬ ወዴት ሊያመልጡ? ዳዊት ግን መጣ ስንቅ ይዞ በቅርጫት፣ ለወንድሞቹ ምግብ ሊሰጥ በርትት። የጎልያድን ጩኸት በድንገት ሰማና፣ ይህ ማን ነው አለ በድፍረት ቆመና። እኔ ገጥመዋለሁ አላቸው ለንጉሡ፣ አትፍሩ ታይዛችሁ አለ ዳዊት በራሱ። ንጉሡ ሰጠው የብረት ልብሱን፣ ዳዊት ግን ከበደው አልቻለም ጉዞውን። ልብሱን አወለቀ ወሰደ፣ በትሩን ወንጭፉን አዘጋጀ፣ አመነ አምላኩን። 5 ድንጋዮችን ከወንዙ መረጠ፣ በከረጢቱ አድርጎ በድፍረት ሮጠ። ጎልያድ ሲያየው ናቀውና ሳቀ፣ በበትር ልትመታኝ እያለ ዘበተ። ዳዊት ግን መለሰ፣ በጌታ ስም እመታለሁ፣ ዛሬ ድል አድርጌ መሬት እጥልሃለሁ። ወንጭፉን አሽከረከረ፣ ድንጋዩን ወረወረ፣ በአየር ላይ በረረ። የጌታ ኃይል ነበረ፣ ግንባሩን መታው፣ ጎልያድ ወደቀ። ያ ግዙፍ ሰውዬ ኃይሉ ተሸነፈ። እስራኤል ዘለሉ፣ ደስታቸው በዛ፣ ዳዊት አሸነፈ፣ በጌታ ስም ተገዛ።